ሰላም እንዴት ናችሁ ቅዱሳን? ፓርት 3 ወይም ደግሞ ክፍል 3 ቤኒሂን በሚል ጀምሬያለሁ። ስለ ቤኒሂን እኛ ምድር ያው ሊመጣ ስለሆነ አንዳንድ ነገሮችን ልናወራ ፈልጌ እያወራን ያለነው። ተባረኩልኝ የተከታተላችሁ ስለሆነ። ለብዙዎች ይሄንን እንዲደርሳቸው ኮፒ ሊንክ ሼር ብታደርጉ ደስ ይለኛል። በጣም ትንሽ ሻዶ ባን አለው ፔጄ ለብዙዎች ሪፖስት በማድረግ እንዲደርሳቸው እንድታደርጉ በእግዚአብሔር ፍቅር መጀመሪያ ጠይቃለሁ። ሶስተኛው ክፍል የማወራበት ቤኒሂን የነበረበት ሲዝን፣ ቤኒሂን የነበረባቸው ወቅቶች እነዚህ 4-3 ሪቫይቫሊስቶችን ደርሶባቸዋል። እዛ አሜሪካ ምድር ላይ የተነሱ ሪቫይቫሊስቶች ነበሩ። እነሱን በጣም ከነሱ ጋር አገልግሎ ብዙ የእግዚአብሔርን ቅባት የተካፈለ የእግዚአብሔር ሰው ነው። ብዙ ድንቅና ታምራቶች ሰርተውበታል። በጣም ፐርፌክት የሚባል ነገር ኦልሞስት እግዚአብሔር በጣም ተጠቅሞበታል። የእግዚአብሔርን እጅ ብዙዎች በሱ ላይ አይተዋል። ኦኬ ለምንድን ነው ስለዚህ ሪቫይቫል ያነሳውበት ምክንያት? ሂዝ ፓርቲክል ኦፍ ሪቫይቫል የነበሩ ሲዝን ላይ ሪቫይቫል ወይም ደግሞ መነቃቃት የሚባለው ነገር የነበረበት ሲዝን ላይ ያገኛቸው ሰዎች አሉ። አሁን እኛ ምድር ላይ ብታዩ ስለ ሪቫይቫል ብዙ ሰው እንዲህ እውቀት የለውም እያልኩ ሳይሆን አዌርነስ ብዙ ከቨሬጅ አላገኘም። ለምን ሲባል ለምሳሌ አንድ መጽሐፍ አለ እኔ በጣም እያነበብኩት ያለው ጠረጋ የሚል የአባባ ዋንዳሮ ደቡብ ላይ የተነሱ በጣም ሪቫይቫሊስት ስለሆንኩኝ ሪቫይቫል መጽሐፍ 90% አንብቤ ያለው። እንግሊዘኛም አማርኛ ጥቂት ነው ያነበብኩት፣ እንግሊዘኛ ግን ብዙ አንብቤ ያለው። አይ ኖ አባውት አ ሎት አባውት ሪቫይቫል ማለት ነው። ስለዚህ ይሄ ጠረጋ የሚባለው መጽሐፍ ላይ አባባ ዋንዳሮ በዛ ዘመን ላይ በነበረው ክርስትና እንዴት እንዳገኙ፣ እንዴት በመውደቅ በመነሳት ውስጥ እንዴት ጌታን እንዳከበሩና በዚህ ምድር ላይ በእነሱ ምክንያት ወንጌል እንዴት እንደገባ ወደ ደቡብ እንዴት መነቃቃት እንደሆነ ነው። መጽሐፉን ሪኮሜንድ አደርጋችኋለሁ። ይሄንን ያነሳውበት ምክንያት ምንድን ነው? የእግዚአብሔር ሰዎች እዚህ ምድር ላይ ሲነሱ የወደቁ አሉ፣ የተነሱ አሉ፣ በመውደቅ በመነሳትም ያገለገሉ አሉ፣ እግዚአብሔርን በኃይል የተጠቀመባቸው አሉ። ስለዚህ ልክ እንደዚሁ ቤኒሂንም እንደዚህ አይነት ህይወት ውስጥ አሳልፏል። እዚህ ጋር በጣም ልንገነዘብ የሚገባው ወገኖቼ የንስሐ ህይወት በጣም እንደሚያስፈልግ። ሲጀመር ሪቫይቫል ማለት ጎይንግ ባክ ማለት ነው። ወደ ኦሪጂናል ሀሳብ መመለስ ማለት ነው። ወደ ኦሪጂናል የእግዚአብሔር ሀሳብና እቅድ መመለስ ማለት ነው። ስለዚህ ወደዚህ ተሐድሶ ቀመር ለመመለስ ዋናኛው ሚና በዘመናት ሁሉ ያየናቸው ስናጠና ሪቫይቫል እንዲነሳ ንስሐ መግባት ነው። ህዝቦች ሁሉ ወደ ንስሐ ሲመጡ ቤተክርስቲያን ከየትኛውም የሰዋዊ ሲስተም የሰዋዊ አካሄድ ተመልሳ አሁን ቃለ ሕይወት ላይ እንዳወጡት አይነት አካሄዳችን መፈተሽ እንፈልጋለን ብለው እንዳወጡት አይነት ሪፔንተንስ ሪቫይቫል በጣም ብዙ ሰዎች በንስሐ እየተመለሱ የክርስቶስን ማንነት በቤተ ክርስቲያን እያጎሉ ክርስቶስን እየሾሙ ሲመጡ ሪቫይቫል ይመጣል። ኦኬ ሪቫይቫል ማለት የፈውስ እንቅስቃሴ የጸጋ እንቅስቃሴ ብቻ ማለት አይደለም፣ እሱንም ቢያካትትም ማለት ነው። ሪቫይቫል ማለት ግን የመንፈስ ቅዱስን ኃይል መግለጥ፣ መንፈስ ቅዱስ ኢየሱስን እንዲያበራልን መፍቀድ ማለት ነው። የክርስቶስ ግነት ማለት ነው። ክርስቶስ በቤተ ክርስቲያን ሲገን ዓለማዊ ምኞትን ብዙ ሰው ሲከድና የሰዋዊ ጥበብን ትቶ ክርስቶስን ሲያነግስ ማለት ነው። ስለዚህ ይሄ ሰው አንደኛ ልነግራችሁ የምፈልገው የሪቫይቫል ተች አለው። እኛ ያላየነውን ብዙ የሪቫይቫል ሲዝኖች ማንትሎች፣ ለምሳሌ በኤልያስ ዘመን ኤልሳ ነበረ። ሌላ ጊዜው ኢንተርቪው ላይ ስለ ኢምፓርቴሽን ብዙ ስላወራው እዛ ጋር ታዩታላችሁ። ኢንተርቪው ስላለ የሚለቀቅ ማለት ነው። እና ኢምፓርቴሽን የራሱ የሆነ አካሄድ ቢኖረውም ኢምፓርቴሽን ኢዝ ኢምፖርታንት። ስለዚህ ከኤልያስ ላይ የወደቀውን መጎናጸፊያ
ያነሳው ኤልሳ ነው። ኢምፓርቴሽን አለ። ስለዚህ በብዙ ኢምፓርቴሽን የታጀበ ሰው ነው። ሪቫይቫሊስቶችን ያገኘ ሰው ነው። 40 ዓመት ያገለገለ ሰው ነው። ዋናው ነገር ትልቁና እዚህ ጋር ልታሰምሩበት የሚገባው ነገር ምንድነው? ሰዎች በንስሐ ሲመለሱ ዲስከሬጅ ልናረግ አይገባንም። ምክንያቱም የሰውን ሕይወት ሁሉ በመዳፉ የያዘ እስትንፋሱን የያዘ ክርስቶስ ኢየሱስ የሚባል አምላክ አለ። ሁለት ነገር አስባለሁ እኔ። ኢንቴንሽናል ሲን ወይም ደግሞ ዴሊብሬትሊ የሚደረግ ተደጋጋሚ የሚደረጉ ኃጢአቶችና ስህተቶች የሚባሉ ነገሮች አሉና ሰዎች በአመፃ ሲመላለሱ የስ እግዚአብሔር ያንን ነገር ዝም አይልም። ግን ከአመፃቸው ተመልሰው ወደ ንስሐ በምንመለስበት ጊዜ እግዚአብሔር ፍጹም የሆነ መመለስን ያደርጋል ወደኛ። ምክንያቱም ለዘለዓለም መንፈስ ቅዱስ እናንተ ጋር ሊኖር ተገልጧል የሚለው ዮሐንስ 14 ላይ ለዘለዓለም። ኦኬ። በአሮጌ ኪዳን ላይ መንፈስ ቅዱስ ይሄዳል ይመጣ ነበረ። ለዚህ ነው መንፈስን አትውሰድብኝ ብሎ ዳዊት የጸለየው። በአዲስ ኪዳን ግን የተገለጠው ክርስቶስ በመስቀል ስራ ላይ ለዘለዓለም ሊኖር መንፈስ ቅዱስ ሊያድስህ፣ ኤኒታይም ሪስቶር ሊያደርግህ፣ ኤኒታይም ሊያነሳህ፣ ኤኒታይም ከእንደገና ህይወትን ሊቀይር ከአንተ ጋር ነው ያለው። ስለዚህ እኔ በጣም የሚገርመኝ ነገር ልንገራችሁ። ጭፍን በሆነ ጥላቻ፣ ጭፍን በሆነ አካሄድ የእግዚአብሔር ሰዎችን እንዳንገፋ እዚህ ምድር ላይ ኦኬ። የሚስተካከሉ ነገሮች እኮ የእግዚአብሔር መንፈስ እየነገራችሁ ቴስት የምታረጉት ነገር አለ። ሰማችሁኝ አይደለ? ያ ለምሳሌ ካትሪን ኩልማን በህይወት ዘመኗ ማለት ነው። ቺ ሪቫይቫሊስት ሴት ካትሪን ኩልማንን የማያውቅ ሰው የለም መቼም። ስለሷ የሚሰማ ብዙ ሰው አለ። በህይወት ዘመኗ ሙሉ ምንድነው የሆነው? ይህንን ትልቅ የቅባት አቅም ስታንቀሳቀስ በመንፈስ ቅዱስ ኃይል አንዳንድ ሰዎች እየሄዱ ይገፏት ነበር። እሷ ላይ በሚገለጠው ነገር ከመድረክ ያወርዷት ነበር። በሄደችበት ሁሉ ፈርታለች። በሄደችበት ሁሉ የስህተት አስተማሪ ናት እያሉ ከመድረክ ላይ ያወርዷት ነበር። እንደዚህ አይነት ነገር አልፋለች። ስለዚህ በህይወታችን እንደ እግዚአብሔር ሰዎች የሚገጥመን ነገሮች ይኖራሉ። ዋናው ነገር ግን አሁንም ላሰምርበት የሚገባው አንደኛ ቆሮንቶስ ላይ እንደሚናገረው የንስሐ ህይወት ሊኖረን ይገባል። በአመፃ ውስጥ መኖር የለብንም። በአመፃ መኖር የለብንም። ይሄው ነው የምለው ነገር። ተባረኩልኝ። እወዳችኋለሁ። ለሌሎች ሼር እንድታረጉ ይሄንን ነገር በእግዚአብሔር ፍቅር ጠይቃችኋለሁ። ብለስ ዩ